በቃ የሴት ልጅ ተካትካ መታየቱ ይቅር እንደወደቀ ሲሸቱ ሲያሻሽቱ በፈረቃ አረ በቃ የሴት ልጅ ተካትካ ወነቶች ያለ ፍቃዳቸው ለገቡበት ጉዳይ ፀሐይ ሳይነካቸው አይወጡ አደባባይ ከሰው መሰል አውሬ ሲኖሩ አንድ ላይ አድርገዋቸዋል ወንበዴ ሲሳይ ዛሬ ከአንዱ ጋር ነገ ክብር የሌላቸው ከሴት ተወልደው ሴት ይነግዳሉ እጅግ ተስፋፍተው በነገዱት ገንዘብ ሀቅም ተማምነው የሴት ጉዳት ይብቃ ይብቃ ነው ምለው። ሰላም ጤና ይስጥልኝ ውድ አድማጮቼ ወንድሞቼ እንዴት ናችሁ? እኔ በጣም ደህና ነኝ። በቅድሚያ እንኳን ደስ አላችሁ። ያው ሚኪ ጎጆቲ ዛሬ ያው በተነዋል። በጣም ደስ ይላል። የዳኒን መታገት ያው ነግረውናል። እርግጠኛ ነኝ ያገኙታል፣ ጥርጣሬ የለኝም። ውድ አድማጮቼ ይህንን ግጥም ከወደዳችሁት መጨረሻውን እንደተለመደው ከቪዲዮ መጨረሻ ላይ ለቀዋለሁ። ሙሉውን እዛ ጋር መስማት ትችላላችሁ። አድማጮቼ አንድ ነገር የሚገርመኝ ነገር በቃ ሁሌም አስተያየት እንሰጣለን፣ ግን ሊረዱን ያልቻሉበት ምክንያት አልገባኝም። ተመልከቱ እንዴት ብቻቸውን ይሄዳሉ። እንደዚህ ጫካ ቦታ ላይ ሲሆን ታውቃላችሁ። አሁን እንደተናገረውም ደግሞ እሱ ምን እንደተበተነበት አያውቅም፣ ነፍሱን አያውቅም። የሆነ ቦታ ነው ራሱን ያገኘው እና እነዚህ ሰዎች በብዛት ለምንድን ነው የማይሄዱት? ለምንድን ነው የህግ አካላት ይዘው የማይንቀሳቀሱት? እንደዚህ ይሄ ሚኪ በእውነት ነው የምላችሁ፣ ስንቴ ነው እንደው ፈጣሪ ከፈተና የሚያተርፈው? ስንቴ ነው በዚህ በሰው እጅ የሚያዘው? አሁን እኔ በቃ ስጋት አለኝ። ለምንድን ነው ራሳቸውን በዚህ ደረጃ የማይጠብቁ? ትላንትና እህቶቼ ብዙዎቻቸው በቃ በጣም በጭንቀት ነው። በቃ እንቅልፍ አጣን፣ ተረበሽን፣ ስራ መስራት አልቻልም። አስተያየታችሁ በሙሉ አንብቤያለሁ። ግን ምን ማድረግ እንችላለን? እነሱም እኮ እየሰሙን አይደለም። እንዴት በእንደዚህ ጫካ ላይ ሲሄዱ ለምን መሰላችሁ? እኔ በእርግጥ በራሳቸው በካሜራ ማናቸው ነው እንደዚህ የተደረጉት። ግን ሌላ ሰው የህግ አካል ቢኖር ከኋላቸው ሌላ ሰው እነዛ ደግሞ እንዴት ያንን ሲያደርግ ቦዲጋርዶች እንዴት ጋርዶች አላዩትም? እንዴት አልያዙትም? ግራ የሚገባ ነገር ነው። እንዴ ሁሉም በቃ ከነሱ ከወንበዴዎች ጋር ሆኑ ማለት ነው። እነዚህ ሁለት ሰዎች እስኪሰወሩ ድረስ ጠባቂ የላቸውም ማለት ነው። በጣም ግራ የሚገባ ነገር ነው እህቶች። ትላንትና አንድ በይ ያላችሁ ነገር አላችሁ፣ ግን ማለት እንኳን ግራ ስለገባኝ ነው። ለምን ራሳቸውን አደጋ ላይ ስለሚጥሉ ነው። ተመልከቱ። እቺን ቪዲዮ አይተን እስቲ ተመልሰን እንምጣ። ካሜራ ራቅ በል እንዳያዩ ካሜራውን እንዳይታይ ካሜራ እሺ፣ ራቅ ብለ ተከተላና ማለት ቢጠፋ ግን ይመረጣል። እኛም ያለው ነው እንትን ላይ አዎ፣ ርቆናል፣ ካሜራ ርቆናል። ነው ትንሽ ደስ ምንድነው ምን ፈልጋችሁ ነው? በስነ ስርዓት አስረዳን። ለቀኝ ምንድነው ቁም ልቀቀኝ ምን ፈልገህ ነው? ና ምንድነው ያደረከው? ጥራቸው፣ የህግ ሰዎች ጥራቸው። ብቻችንን የመጣን መስሏችሁ
ወጥመዱ ስለከቱን ነበር። አላለቀቀኝ በእናትህ። እሺ እንግዲህ ተመልካቾቻችን እንዳያችሁት ጉዳት ሊያደርሱብን ሞክረው ነበር። እንግዲህ እንዳያችሁት ወጥመድ ውስጥ ነበር ይዛን የመጣችው። መጀመሪያም ተጠራጥሬ ነበር። አላዛር ያየ ነው አይደል ያረጉንን ነገር። ምን ልታረገን ነበር? ምንም በቃ ስመጡ አዩዋችሁ በቃ አስቆምናችሁ እንጂ ምን ማለት ነው? አስቆምናችሁ ማለት ዱላ ይዘህ ተዘጋጅተህ እኛን እየጠበቃችሁ አይገርምም? ከኋላችን እኮ ፖሊሶችን ሲያዩ እኮ ነው የሮጡት። ሊደበድቡን ነበር እኮ ሀሳባቸው። አይገርምም? እንግዲህ እንዳያችሁት ይሄ የዘሌ ቪዲዮ እነሱን ለማስደብደብና ወይም ለማስገደል ወይም ለማሳገት አስቦ ጎረምሳ አሰብስቦበት ነበር። ግን ምንድነው ያደረገው ዘሌ ያደረገው ትክክለኛ ነገር ከኋላው የህግ አካላትን አስከትሎ ነበር ሲንቀሳቀስ የነበረው። እንደዛ ነው ማድረግ ያለባቸው። እኔ ሙሉ በሙሉ በቃ በምን ተማምነው ለብቻቸው እንደሚንቀሳቀሱ ነው እንጃ። እነዛ ወንጀለኞች እኮ ከጥፍ በላይ ነው እነሱ ንብረትና እንትን ያላቸው ኃይል ያላቸው ከነሱ እጥፍ። እነዚህ የኛ ጋዜጠኞች እውነት ብቻ ነው ያላቸው። እነዛ ገንዘባቸውን ተጠቅመው 10,000 ስራ ፈት ከስንት ከዩኒቨርሲቲ እየተመረቀ በር ድንጋይ የሚያሞቅ በሙሉ ይሳተፍላቸዋል እንጀራ ለመብላት። ስለዚህ እነሱ ማድረግ ያለባቸው ጋርዳቸውን ማጠንከር፣ በዛ ላይ ደግሞ ከህግ አካል ጋር መንቀሳቀስ መቻል አለባቸው። አሁን እኮ የህግ አካል ከኋላ ቢኖር ራሱ ካሜራማኑ ራሱ ይፈራል እኮ። እና እኔ ለምን እንደሆነ አላቅም እንደዚህ ተደጋጋሚ ጥቃት እንደዚህ ድንገት ስውር የሚልበት ሚኪ አይገባኝም። ሲናገር ሁሌ ተዘጋጅቻለሁ፣ ሁሌ ቦዲ ጋርዳለ ይላል። ግን እሱ ሲሰወር ግን አንድ ጋርድ አይኖርም። ለምን እንደሆነ አይገባኝም። አሁን ጭራሽ ደግሞ ዳኒም እሱም በአንድ ጊዜ ነው የተሰወሩት። ግን እንደተናገረው የሆነ ነገር አርገዋቸዋል፣ አፈዘዋቸዋል። ቪዲዮውን አይቼዋለሁ እነሱን ሲይዟቸው። ከዛ በኋላ ግን እንግዲህ የካሜራማኑ ነው ያጠቃቸው ማለት ነው፣ በዛ በሚበተነው በሚደረገው ነገር እንጂ እነዛን ወንጀለኞች ይዘዋቸው ቪዲዮ ላይ ያሳያል። ግን ዝሮ ሌላ ሰው ታዛቢ የለም ወይ? ሌላ ሰው እነዛ ጋርዶች ምናምን የሚባሉት ነገር እነሱም አብረው በታኝ ናቸው። እንዴት አላዳኗቸው? እንዴት ይዘውት ሲሄዱ ዳኒን እንዴት አላዳኑ? ይሄ እኔ እንቆቅልሽ ነው የሆነብኝ። ይሄ ምንም ሊፈታ ያልቻለ ነገር ነው። የዚህ የሚኪ ነገር በየጊዜው መሰወሩ አሁን እኮ ወርም አልሞላው እንግዲህ ከተገኘ እንደዚህ መሆኑ ግራ የሚገባ ነገር ነው። ወንድሞች እና እኔ በብዛት አስተያየት ስሰጥ ሁሌ የምለው መሳሪያ አታጠቁ፣ ጋርዳችሁን አጠንክሩ፣ የእናንተ ሰራተኛ እርዱ፣ እንደዚህ ችግር እየወደቁ ለሌላ እንዳይዳረጉ እንደዚህ ይላለሁ። ከህግ ጋር አብራችሁ ስሩ። ጥሩ ህግ ካለው ሰዎች ጋር ለሀገራቸው ከሚስማሙ ሰዎች ጋር ከነሱ ጋር አብራችሁ ስሩ። አስተያየቴ ሁሉ እሱ ነው። ግን እኔ በእርግጥ እነሱ ሁሉንም እያነበቡት አይደለም ስራም ስለበዛባቸው። ግን ምናልባት ሁላችንም አንድ አይነት ሲሆን አስተያየታችን አንድ ቀን ያነቡትና ልቦና ይገዙ ይሆናልና እባካችሁ አስተያየት ስትሰጡ ከህግ አካላት ጋር ከኋላቸው ጋር ተንቀሳቀሱ። ጫካ በምናምን ነው ጫካ የሚሄዱት አላቅም ያለ ህግ አካላት እና ይሄን ቢያደርጉ ጥሩ ነው። እኛም እነሱም እዳ ውስጥ ገባው እኛንም አሰቅቀውን ገደሉን እኮ። እኛም ፈልጋቸዋለን ለሀገራችን፣ ተስፋ ናቸው ለሀገራችን። ምንም እንዲሆኑ አንፈልግ። ራሳቸውን መጠበቅ አለባቸው፣ ለራሳቸውም፣ ለቤተሰቦቻቸውም፣ ለሀገራቸውም፣ ለወገናቸውም እና ይህም ማድረግ አለባቸው። መስማት መቻል አለባቸው። አስተያየት የሚሰጣቸውን ነገር ሰው ማንበብና ያንን ተግባራዊ ማድረግ አለባቸው ነው። የራሳችን ስህተት ለራሳችን ላይ ይታየን ይችላል፣ ሌላ ሰው ያይልናል። እንደዛ ነው መሆን ያለበት። ወንድሞች እኔ የምለው ይሄንን ነው። እናንተ ምን ትመስላችኋል ስለዚህ ጉዳይ? በነገራችን ላይ አድማጮቼ ንጉስ ጋዜጠኛውን በጥይት የመታው ሰውዬ ይሄ ዘሌን ሊያስደበድብ የመጣው ሰውዬ ጋር ይመሳሰላል። አለባበሱን፣ ሁኔታውን ስታዩት ሰዓቱ ምናምን እሱ መሰለኝ። እስኪ እናንተ ምን ትላላችሁ? እስኪ ጎን ለጎን ቪዲዮን ላድርግና ላሳያችሁ። በጣም ይመሳሰላል። እስኪ እንደው በመሰለኝ አድርገን አስተያየት እንስጥ። ምናልባት እሱን ስላላያዙት ስላላገኙት እዚህ መቼም ደላላ ምናምን ስለሆነ ምናልባት ይሄን ደግሞ ልጁ የወንጀል እንትን አለበት ሪከርድ አለበት ብለዋልና ምናልባት ይሄ ልጅ እንዳይሆን እስኪ ጥቆማ እንስጥ።
ለምን እኛ በርግጥ በደንብ አይታየንም መልኩ ላይ ግን ቁመናውና አለባበሱ የዛንን ሰውዬ ይመስላል። እስኪ እንየው። እስኪ ይህንን ቪዲዮ አይተን ሁለቱን እናመሳስለው። እስኪ ምን ትላላችሁ በዚህ ጉዳይ? ሌላው እንግዲህ በእውነት ነው የምላችሁ እኔ አሁን ስናገር እንኳን ኢሞሽናል የሚያደርገኝ በቃ በጣም የተሰማኝ ነገር የሀና እህታችን ጉዳይ ነው። በእውነት ነው የምላችሁ ልቤን ነው ስብር ያደረገው። እኔ የሰው ልጅ እንዴት አላቅም በዚህ አይነት ይጨክናል ወይም ይጨካከናል ብዬ ምንም በጣም የከበደኝ ነው በእውነት ነው የምላችሁ ይህንን አስተያየት ለመስጠት። እስቲ ለማንኛውም ይህን ቪዲዮ አይተን እንመለስ። እንዲፈልግሽ የገባሽበት ህይወት አይደል እንዴ? ምንድን ነው የምታወሪው? እሷ አሰቃይታናለች። ልክ እንደኔ ብዙ ሴቶች አሉ በየቤቱ እንደዚህ ጠባቂ ኖሯቸው እየተሰቃዩ ያሉ ብዙ ሴቶች አሉ። ከሌሎች ወንዶች ጋር ምናምን ታገናኘናለች ማለት አንቺ መኮንን ሚስተርልሽ እንዴ? መኮንን ቀመጣርልሽ እንዴ? በምን አይነት ሰው እንደዛ ከሆነ በቃ እኔ የምፈልገውን ነገር ላድርግላት ብዬ ነው። ባፈልግ አልፈልግም አትይም ነበር? ወዳ ትንርታ ይሄድ ታደምድም ትለው እንዴት ነው አልፈልግም እምል እንዴት እንደምታሰቃየኝ እኮ አውቃለሁ። በብዙ ገሮች ተስመጣሽ ለራስሽ ብዬ አይደል እንዴ? ሁሉም እዚህ የሚመጡት እንዳለ ራሳቸው ፈልገው አይደል እንዴ ቅምጥ ለመሆን የመጡት? ሁሉም ስራቸው እንደዚህ አይነት ስራ ስለሆነ በቃ ስራቸውን ይሰጣቸው ነው የምላልክ። የሚፈልጉትን ስራ እንደዚህ አይነት ስራ ነው። በዚህ ከሚቀመጡ ደግሞ ይሰርታ ራሳቸውን ይወጣ። የት አለ ታዲያ እሺ ገንዘቡ የሚሰሩት? ቀስ ብሎ ይሰጣቸዋል። እንግዲህ እንዳያችሁት እዚህ ቪዲዮ ላይ እቺ ቤተልሔም የምትባለዋ ልጅ በምን ልመድባት? በቃ እኔ እኮ የሚገርመኝ ነገር መኮንን የተባለው ሰውዬ እድሜ ልኩን የተኮነነ የሱን አምሳያዎችን ከየት ነው የሚያመጣች? እንዴት በዚህ ጭካኔ ተመልከቱ። እኔ ንግግሯን እንኳን መድገም እኮ አልቻልኩም። በእውነት ነው የምላቸው። እንዴት እንደዚህ አንቷ ላይ እንዴት ትጨክናለች? እሷ ሴት ሆና ተመልከቱ። የለበሰችው ሀና የለበሰችው ኤርፖርት ምንድን ነው የሚባለው? የአየር ላይ የሚሰጥ ብርድ ልብስ ነው። ከሀገር ወደ ሀገር ስትሄዱ ኢትዮጵያ አየር መንገድ ወይም ደግሞ ሳውዲ አየር መንገድ እኔ ረሳሁት። ከሁለቱ አየር መንገድ ይሄንን ብርድ ልብስ ለብሼዋለሁ። ያንን ነው ለብሳ ቁጭ ያለች እቺ ምስኪን። እቺ ደግሞ የነሱን ገላ እየሸጠችና በእነሱ የምትተዳደረዋ ደግሞ ተመልከቷት የለበሰችውን አለባበሷን። እቺ ምስኪን ለአባቷ ብላ እንደዚህ ስቃይ ውስጥ የምታስገባት አንድ እህቷ። እሺ እርግጠኛ ነኝ መኮንን እንደሚከፍላት ጥርጣሬ የለውም። ለምን በሰማነው ሁሉ እሱ የገንዘብ ችግር የለበትም። እንደ ወረቀት እያተመ ነው የሚበትነው። ከሱ ገንዘብ ትበላለች። ግን የነዚህ እህቶቿን እያንዳንዱ ሰው ገላ እየሸጠች የሚበሉትን እንኳን የምትከለክል እኔ ምን አይነት ስብዕና ያለው ሰው ነው ያለው ኢትዮጵያ ላይ በአሁኑ ሰዓት? በእውነት ነው የምላችሁ በጣም ይከብዳል። ግን እኔ የሚያናድደኝ ምን ነገር እንደሆነ ታውቃላችሁ? እቺ ልጅ ተመልሳ እስር ቤት ገብታ እዛ ቁጭ ብላ በልታ ተመልሳ ትወጣለች። የኢትዮጵያ ፍርድ ምንም በቃ አይመቸኝም። በእውነትም አይመቸኝም። የዚህ ሁሉ አሁን የነዚህ የነሃና ሌሎችም ደግሞ ማአት አሉ ብለዋል። እነዚህ ባለ ሀብታሞች ከየቤተሰቦቻቸው እየነጠቁ የሚያስሯቸው ልጆች ባሪያ የሚያረጓቸው የሚጫወቱባቸው ምንም ቢሆን አይምሯቸው ላይ የተደረገው የሞራላቸው የእድሜያቸውን ማንም ሰው ሊመልሰው አይችልም። እነዚህ ታዲያ በእስር 5 ዓመት 10 20 30 ዓመት ቢታሰሩ እስሩ ይበቃቸዋል? ሞት ቀላል ነው ብዬ ነው የማስበው። በእኔ ፍርድ ሞት ለነሱ ቀላል ነው። ለምን? ሞት ግልግል ነው። እነዚህን በቁማቸው እንዳሰቃያቸው እያንዳንዳቸው በቁማቸው እንዲሰቃዩ ነው የምፈልገው። በቁማቸው ፍርዱ ባደረጉት ልክ በቀኗና በሰዓቷ እንዲያገኟት ነው የምፈልገው። ይቺ ልጅ በጣም ልቤን ሰብራኛለች። ግን ደግሞ ነገ ደግሞ እስቲ ከፍቅረኛዋ ጋር ከእናቷ ጋር ተገናኝታ ደግሞ ደስታዋን ስቃለም የደስታ ስሜት ባይባት ደስ ይለኛል። በቃ ዛሬ ቃላቷ፣ ንግግሯ፣ ምን ሁሉ ነገር በቃ በእውነት ምላችሁ ልቤን ስብር አድርገዋለች። ፈጣሪ መልካም ሁሉ ይቅጠማት። በቃ እሱን ነው ማለት የምችለው። በተረፈ ግን ተስፋ አለን ነገ ትዕግስትን
ወንድማችን ያገኛታል ብዬ ተስፋለኝ። የነገን ቪዲዮ በጉጉት እጠብቃለሁ። ለዛሬ ግን እኔ ያዘጋጀውላችሁ ይህንን ነበር። የእናንተን አስተያየት በጉጉት እጠብቃለሁ። ወንድሞች በድጋሚ ስላዳመጣችሁኝ ከልብ አድርጌ አመሰግናለሁ። በሌላ ቪዲዮ እስክንገናኝ ለዛሬ በዚሁ እሰናበታለሁ። ባይ በቃ የሴት ልጅ ጥቃት ይብቃ። አረ በቃ የሴት ልጅ ጥቃት ይብቃ። መታየቱ ይቅር እንደወደቀ ዕቃ ሲሸቱ ሲያሻሽቱ በፈረቃ። አረ በቃ የሴት ልጅ ጥቃት ይብቃ። ወይነቶች ያለ ፍቃዳቸው ለገቡበት ጉዳይ ፀሐይ ሳይነካቸው አይወጡ አደባባይ። ከሰው መሰል አውሬ ሲኖሩ አንድ ላይ አድርገዋቸዋል ወንበዴ ሲሳይ። ዛሬ ከአንዱ ጋር ነገ ከሌላው ክብር የሌላቸው ከሴት ተወልደው ሴት ይነግዳሉ እጅግ ተስፋፍተው በነገዱት ገንዘብ ሀቅም ተማምነው የሴት ጉዳት ይብቃ ይብቃ ነው ምለው። ወይኔቶች 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 አረ በቃ የሴት ልጅ ጥቃት ይብቃ። አረ በቃ የሴት ልጅ ጥቃት ይብቃ። መታየቱ ይቅር እንደወደቀ ዕቃ ሲሸቱ ሲያሻሽቱ በፈረቃ። አረ በቃ የሴት ልጅ ጥቃት ይብቃ። ስትታት ስትታት ስትናት ናት ስትናት ናት ስቃዩ የሴት ሰቆቃ መሸጥ መለወጡ እንደርካሽ ዕቃ። ማን ይቁም ለሴቶች ፈለግኩኝ ጠበቃ። የእህቶች ግፉ እስኪያበቃ። ወይኔ እህቶች እህቶች ሃሎ እህቶች ምግብ የለም ወይም ልብስ ሀብታሞቹ ሲጫወቱ በሰው ነፍስ አይወጡም ከቤት እህቶች ተራቸው እስኪደርስ የቁም እስረኛ ሮሪ ናቸው በደመ ነፍስ። እህቶች ተለቅመው ከከተማው ከገጠሩ ሲያስገቧቸው ወርቅ አንጥፈው ከባሩ መስሏቸው ጥሩ ሕይወት የሚሞሉ አላወቁም መዋታቸው በነብሩ። ጊዜ አልፈጀም ሲያረጋቸው እንዳልነበሩ። ብቃ ስቃዩ የሴት ልጅ ሰቆቃ መሸጥ መለወጡ
ስቃይ